ሰላም ጤና ይስጥልን የዝግጅታችን ታዳሚዎች በማንኛውም ተቋም የሚሰጡ የከፍተኛ ትምህርት ስልጠናዎች የጥራት ደረጃቸውን የጠበቁ እንዲሆኑና ከሀገሪቱ የኢኮኖሚ ማህበራዊና እንዲሁም ሌሎች አግባብነት ካላቸው ፖሊሲዎች ጋር መገናዘባቸውን ማረጋገጥ እንዲቻል በከፍተኛ ትምህርት አዋጅ ቁጥር 351 ዝባር 1996 መሰረት የከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ተቋቁሟል። ኤጀንሲው በድጋሜ በከፍተኛ ትምህርት አዋጅ ቁጥር 650 ዝባር 2001 መሰረት በሚኒስትሮች ምክር ቤት የደንብ ቁጥር 264 ዝባር 2004 በድጋሜ ተቋቁሟል። በዚህ መሰረት ተማሪዎች ዕውቅና ባላቸው የትምህርት ተቋማት እንዲማሩ ወላጆችም ለልጆቻቸው የሚከፍሉት የትምህርት ቤት የአገልግሎት ክፍያ ጥራትና አግባብ ባለው ተቋም እንዲውል ለማድረግ እንዲሁም መንግስትና ቀጣሪ ድርጅቶች የሚቀጥሯቸው ምሁራን የወጡበት የትምህርት ተቋም አግባብነት ያለው መሆኑን ለማረጋገጥ እንዲቻል የከፍተኛ ትምህርት አግባብነትና ጥራት ኤጀንሲ የተቋማትን ብቃትና ደረጃ በየጊዜው ይገመግማል፣ ለህዝብም ይፋ ያደርጋል። እነዚህና ሌሎች ኤጀንሲው የሚያከናውናቸው ተግባራት በአሁኑ ሰዓት በምን ሁኔታ ላይ ይገኛሉ? በዛሬው የፊት ለፊት ፕሮግራማችን የምንዳስሳቸው ጉዳዮች ይሆናሉ። ለውይይታችንና ለምናነሳቸው ጥያቄዎች ምላሽ እንዲሰጡን እዚህ ስቱዲዮ ድረስ የከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ዋና ዳይሬክተር የሆኑትን ዶክተር ተስፋዬ ተሾመን ጋብዘናል። ዶክተር ጥሪያችንን አክብረው ስለመጡ አመሰግናለሁ። እኔም አመሰግናለሁ። በአሁኑ ሰዓት ምን ያህል የግል ከፍተኛ የትምህርት ተቋማት አሉ? በእነዚህ የትምህርት ተቋማት ያሉ ተማሪዎች ቁጥርስ ምን ያህል ነው? በአሁኑ ሰዓት የግል ከፍተኛ ትምህርት ተቋማት ቁጥራቸው 92 ይሆናል። ባለን የመረጃ ቋት ውስጥ ተመዝግበው ያሉ ተማሪዎች ደግሞ ወደ 30,000 አካባቢ ይሆናሉ። አሁን የነገሩኝ ቁጥር በርከት ያለ ተማሪዎች በተለይ ወደ 30,000 የሚደርሱ ተማሪዎች በግል የከፍተኛ ትምህርት ተቋማት ውስጥ ነው ያሉትና የግል የከፍተኛ ትምህርት ተቋማት አሁን በኢትዮጵያ በሀገር ደረጃ ባለው የከፍተኛ ትምህርት በምን ደረጃ ሊገለጽ የሚችል ነው ሚና ያላቸው? እያበረከቱት ያለው ድርሻ እንዴት ሊገለጽ ይችላል? በግል ከፍተኛ ትምህርት ተቋማት ውስጥ የሚማሩ ተማሪዎች በተለይ ተመርቀው በተለያዩ ሀገሪቱ በኢንዱስትሪም በአገልግሎት ሰጪም እንዲሁም በመንግስትና መንግስታዊ ያልሆኑ ድርጅቶች ውስጥ ተቀጥረው በመስራት ላይ ነው የሚገኙት። አገልግሎታቸው ምን ያህል ለሀገሪቱ ኢኮኖሚ እና እድገት አስተዋጽኦ አድርጓል የሚለውን ጥያቄ ለመመለስ በርግጥ የኢምፓክት አሰስመንት ወይም ደግሞ ያመጡትን ውጤት ሊገመግም የሚችል ጥናት ለማዘጋጀት እየተንደረደርንና ዝግጅት እያደረግን ያለነው። በአጠቃላይ ግን ሲታይ በሄርካም ውስጥ ገብተው በተለያዩ ተቋማቶችም ገብተው ትላልቅ ስራዎችን የሚሰሩ ተማሪዎች እንዳሉና ምሩቃን እንዳሉ ማየት ይቻላል። ከፍተኛ ትምህርት ዘርፉ የሚመራበት የህግ ማዕቀፍ አለው። በተለይም በቅርብ ጊዜ ወጣው የከፍተኛ ትምህርት አዋጅ ቁጥር 650/2001 ዘርፉ የሚመራበት የህግ መነሻ ተደርጎ ይወሰዳል። በግል ዘርፉ ያሉት የግል የከፍተኛ ትምህርት ተቋማት ይሄን አዋጅ ጠብቆ ከመንቀሳቀስ አኳያ የናንተ ግምገማ ምንድነው የሚመስለው? አዋጅን የሚጥሱ አሉ፣ ደንቦችን የሚጥሱ ተቋማቶች እንዳሉ እናውቃለን። አክብረውም የሚንቀሳቀሱ ተቋማቶች እንዳሉ ያለን መረጃዎች የሚያሳዩበት ሁኔታ አለ። ስለዚህ አዋጁን የሚጥሱ ተቋማቶችን ወደ ህግ እንዲመጡ ምን ተደረገ የሚል ጥያቄ ነው ከዚህ በኋላ ሊነሳ የሚችለው። እንግዲህ ኤጀንሲው እያደረገ ያለው ነገር ምንድነው? በመጀመሪያ ደረጃ ህግንና ስርዓትን ከማስከበር አንፃር ባስቀመጠው ጠንካራ የሆነ መመሪያና ስታንዳርድ መሰረት በዚህ አመት እንኳን ብናይ ከቀረቡ ፕሮግራሞች ውስጥ ግማሾቹ ብቻ ነው ዕውቅና አግኝተው የሄዱበት ሁኔታ። ነገር ግን አሁንም አፕሊኬሽናቸውን አቅርበው ይሰጠናል በሚል እሳቤ ከህጉ ተማሪዎች መዝግበው የሚሄዱ ተቋማቶች እንዳሉ እናውቃለን። ስለዚህ እነሱ ምን አደረጋቸው የሚል ጥያቄ ካለ በየጊዜው የምንወስዳቸው እርምጃዎች በጋዜጣ፣ በሬዲዮ፣ በቴሌቪዥን እንዲሁም ለተቋሙ በደብዳቤ ከዛም አልፈን በመናወጣው ያንዳንዱ ተቋም ዕውቅና እንዳለው እንደሌለው በየትኛው ካምፓስ በመናወጣው ነገር ያሳወቅን ያለበት ሁኔታ ነው ያለው። ለህግም ያቀረብናቸው ተቋማቶች አሉ። ለህግ ስል ምን ማለት ነው? ይሄንን ተግባር አላሟላህም፣ ስላላሟላህ ከዚህ በኋላ ህጋዊ እርምጃ እንወስዳለን እያስተካከልናቸው ያሉ ተቋማቶች አሉ። በተናጠል ዝርዝር ወደ ሆኑ ጉዳዮች በመጣ ፍቃዱ የተሰረዘበት የግል ከፍተኛ የትምህርት ማሰልጠኛ ተቋም በስሩ ያሉትን ሰልጣኝ ተማሪዎችና ባለሙያዎች ወደ ሌላ አቻ ተቋም አዛውሮ እንዲያስተምር
አዋጁ ያስቀምጣል። ይሄን የሚጥሱ ተቋማት አሉ ነው እያልኩ ያለሁት። እንግዲህ 650 ላይ በአዋጅ ቁጥር 70 አንቀጽ 75 ላይ የተቀመጠው ነገር ምንድነው? ማንም የግል ከፍተኛ ትምህርት ተቋም እውቅና አግኝቶ ባለበት ጊዜ ሲያስተምራቸው የነበራቸውን ተማሪዎች ኤጀንሲው በሚያደርገው ክትትል ስታንዳርዱን ጠብቆ የማይሰራ ሆኖ ከተገኘ ወደ ሌላ ተቋም አዛውሮ እንዲፈጽሙ ትምህርታቸውን ያደርጋል ነው የሚለው አዋጁ። ለምሳሌ የሰሊሆም የጤና ሳይንስ ኮሌጅ ፈቃዱ ከተሰረዘ በኋላ ይሄን ማድረግ አልቻለም። ይሄን እንዴት ነው የምትገነዘው? እንግዲህ ሰሊሆም በተመለከተ ምንድነው ያደረግነው? ተገመገመ። ሚኒመም ስታንዳርዱን የማያሟላበት ሁኔታ ተፈጠረ። ማስተማር አትችልም። አዋጁ በሰጠ ደንብ መሰረት እስከ 3 ወር ጊዜ ውስጥ አስተካክለና ተባለ። ሊያስተካክል አልቻለም። ከዛ በኋላ ልጆቹን እንዲበተን ተደርጓል። ሰሊሆም ውስጥ የነበሩ 200 ተማሪዎች ተቋሙ በመዘጋቱ ምክንያት ወደ ሌላ ተቋሙ አዛውሮ እንዲያስተምር ኃላፊነት ተሰጥቶታል። አዎ እነዚህ ተማሪዎች በተጨባጭ እስከ ቅርብ ጊዜ ድረስ እስካሁን ድረስ ማለት ይቻላል ትምህርታቸውን መከታተል ያልቻሉ ተማሪዎች አሉ። ስለዚህ የእናንተ ገዛና ድርሻ ተማሪዎቹ እንዳይጉላሉ ወደ ተገቢው የትምህርት ስርዓት እንዲተላለፉ ከማድረግ አኳያ ምን ነበረ? አሁንም እየተጉላሉ ነው። ምንድነው ልታደርጉ የምትችሉት? ያደረግነው ነገር አለ። ለምሳሌ ወላይታ ዩኒቨርሲቲ እነኚህ ተማሪዎች ተቀብዬ ማስጨረስ እቸገራለሁ ባለ ጊዜ 2 ተቋማቶች ጋር በእነሱ ምርጫ ማለት ነው በእነሱ ጥያቄ ካላቸው ክሬዴንሻል ጋራ ሄደው እንዲጨርሱ ያደረግንበት ሁኔታ አለ። እንግዲህ ምናልባት አልጨረስንም እና አልገባንም የሚሉ ተማሪዎች ካሉ ያወጣናቸው ተማሪዎች አሉ። ያወጣናቸው ተማሪዎች ምንድነው ቅድም እንዳልኩትኝ ከአገባብ ችግር ያለባቸው የትምህርት ሚኒስቴርና የሀገሪቱን የከፍተኛ ትምህርት የመግቢያ መስፈርቶችን ያላሟሉ ካልሆነ በስተቀር በእኛ መረጃ መሰረት ወላይታ ዩኒቨርሲቲ እምቢ ባለበት ጊዜ ወደ 2 ተቋማቶች ሄደው እንዲጨርሱ ደብዳቤ ጻፍንበትና ወደዛ ትራንስፈር ሆኖ እንዲጨርሱ ያደረግንበት ሁኔታ ነው ያለው። ስለዚህ አሁን እናንተ የምታምኑት በሰሊሆም የጤና ሳይንስ ኮሌጅ ይማሩ የነበሩ 200 ተማሪዎች የትምህርት ሚኒስቴርን መስፈርት ሳያሟሉ ከገቡት ውጭ ሌሎች ወደ ሌላ ተቋም ተዛውረው እንዲማሩ አድርገናል ሙሉ በሙሉ ብላችሁ ነው የምታምኑት? አዎ ይሄንን በደብዳቤ ጽፈናል። ከዛ በኋላ ማንኛውም ተማሪ ወደኛ የመጣ ተማሪ የለም። ወደ እናንተ ስላልመጣ ነው ሁሉንም እንዳስገባችሁ እርግጠኛ ሆናችሁት? እሱን መግባቱን እያንዳንዱ ተቋም ደግሞ ሪፖርት እንዲያደርግ ተቀባዩ ተቋም ደግሞ ሪፖርት እንዲያደርግ የጠየቅንበት ሁኔታ አለ። እኔ በተጨባጭ እያነሳ ያለሁት ግን የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በቅርብ የመጡት የኮሌጁ ተማሪዎች መስፈርቱን ያሟሉ ተብሎ ሊገለጹ የሚችሉ እስከ መጨረሻው ሴሚስተር ድረስ የተማሩ የጥናታዊ ጽሑፍ ብቻ ማቅረብ የቀራቸው እነዚህ ተማሪዎች ጭምር እስካሁን ድረስ መግባት አልቻሉም። ይሄን ደግሞ አሁን እርሶ ከሚሉኝ ነገር ጋር የሚጋጭ ነው። እንግዲህ እነኚህ ተማሪዎች ከተጀመረ እስከ ተጨረሰ እኛ ቢሮ ሰፊ ጊዜ ወስደን ይሄን ችግር ልንፈታ በምንችልበት መልኩ ተንቀሳቅሰናል። ያን ደብዳቤ ከጻፍነው በኋላ አንድም ተማሪ እኔ ጋር መጥቶ እንዲህ ተቸገርኩ ያለ የለም። ስለዚህ እርሶ ጋር ስላልመጡ ችግራቸው እንደተፈታላቸው ነው የሚገነዘቡ። ይሄ ብቻ ሳይሆን በሌላኛው አቅጣጫ ደግሞ የጻፍንላቸው ተቋማቶች እነኚህ ተማሪዎች እያስጨረሱ ስለመሆኑና የመዘገባቸውን ተማሪዎች ዳታቤዝ ውስጥ አስገብተን በኋላ የዲግሪ አውተንቲኬሽን በሚመጣበት ጊዜ ቼክ ኤንድ ባላንስ እንዲኖረን የጠየቅንበት ሁኔታ አለ። እነኛ ተቋማቶች ግን እስካሁን አልሰጡንም። የገቡትን ተማሪዎች የሚያሳይ መረጃ አላገኛችሁ። ስለዚህ መረጃ ባላገኛችሁበት ሁኔታ ተማሪዎቹ ወደ ሌላ ተቋም ተዘውሯል ብላችሁ ማመናችሁ ከምን የመነጨ? ፋይላቸውን አምጥተን ቅድም እንዳልኩት ሰራን። ወደሚሄዱበት አቅጣጫ አንድ የመንግስት ዩኒቨርሲቲ ጠየቅን። እሱ በማይቀበልበት አቅጣጫ ደግሞ ሌሎች ተቋማቶችን በእነሱ ምርጫ እንዲሄዱ አድርገናል። ከዛ በኋላ ደግሞ ስለመግባታቸውና ደግሞ ስለመጨረሳቸው ያለውን ስታተስ እንዲያደርጉ አድርገናል። እንግዲህ በቀጣይ ደግሞ የሚመጣ ችግር ካለ የሚነሳ ነገር ካለ የምንሄድበት ያንን ችግር የምንፈታበት ሁኔታ ነው ያለው። ምናልባት ይሄን ፕሮግራም ተመልክተው እገዛ ልታደርጉላቸው እንደምትችሉ አይተው ወደ እናንተ ተማሪዎች ቢመጡ ልታግዟቸው ፈቃደኛ ናቸው? ምንም ጥያቄ የለውም። ያ መስሪያ ቤት ያ ኤጀንሲ የተቋቋመው እንዲህ አይነት መሰል ሁኔታዎችን ለህዝብ አገልግሎት መስጠት ነው። ከዚሁ ጋር ተያይዞ አንድ ሌላ ጥያቄ አንስቼልህ አዋጁ አሁንም የፈቃድ መብቱ የተሰረዘበት የግል የከፍተኛ የትምህርት ተቋም የትምህርት ተቋሙ ነው ወደ ሌላ የትምህርት ተቋም አዛውሮ እንዲያስተምር የሚጠበቀው። አስገዳጅ የሆነ የህግ መነሻ ግን የለውም። አንድ የትምህርት ተቋም ፈቃዱ ቢሰረዝበት ወደ ሌላ የግል ተቋም አዛውሮ ለማስተማር ሌላ ተቋም በጎ ፈቃድ ባይኖረው
በምን ምክንያት በምን መልኩ ነው የሚያስገድደው? ምን ህግ መነሻ አለ? እዚህ ላይ አስረግጠን። ይሄ በጣም ጥሩ ጥያቄ ነው። እኛም ያየነው ጥያቄ ነው። በመጀመሪያ ደረጃ እውቅናው ሲሰረዝ እውቅና የተሰረዘበት ተቋም እውቅና ወዳላቸው ተቋማቶች ተማሪዎችን አዛውሮ የማስተማር ኃላፊነቱን ይደነግጋል እንጂ ቅድም እንደተባለው ይሄን ባያደርግ ምን ይደረጋል የሚለው ጥያቄ መልስ እስካሁን ያላገኘበት ሁኔታ ነው ያለው። ስለዚህ አሁን የኤጀንሲው እያደረገ ያለው ነገር ምንድነው? ይሄንን የህግ አግባብ በደንብ አድርገን መሄድና አስገዳጅ ሁኔታዎችን ማስቀመጥ አለብን ብለን 650 ራሱ ያሉ ተቀመጡ አዋጆች ውስጥ በኋላ መጣበታል ወደ መጨረሻ ወደ 7 እና 8 ፖሊሲ ብሪፊንግ ዶክመንቶችን አዘጋጅተን በዛ ላይ አስገዳጅ ሁኔታዎችን የህግ ክፍሉ ያጠናው ይገኛል። ያኔ መሆን አስገዳጅ ሁኔታዎችን የምናስገባበት ነገር አይተነዋል። እየተዘጋጀንበት ያለ ጉዳይ ነው። ምናልባት አሁን ባለበት ሁኔታ ግን ይሄ እንደ ህግ ክፍተት ሊወሰድ የሚችል ችግር ነው። አዎ ወደ ሌላ ጥያቄውም ከዚሁ ጋር ተያያዥ ወደ ሆነ ጥያቄ ልለፍ። ተቋማት ፈቃዳቸው የግል የከፍተኛ ትምህርት ተቋም የእውቅና ፈቃዱ ቢሰረዝ መስፈርት ባለማሟላቱ ምክንያትና በቅርብ ሌላ የአቻ የግል ተቋም ባይኖር በምን አግባብ ነው ዝውውሩ ሊሰራ የሚችለው? እንግዲህ ቅድም ያለው ነው። ይሄን ሁሉ ነው ይሄን የህግ ክፍተት ለመሙላት ማየት ያለብን ኢሹዎች እነኚህ ናቸው ማለት ነው። ለምሳሌ ቅድም እንዳልከው ወላይታ ሶዶ ላይ ሌላ ግል የከፍተኛ ትምህርት ተቋም ባይኖር ሩቅ ቦታ ላይ እዛ እየሰራ የሚማረውን ሰራተኛ ምናልባት ደግሞ አቅም የሌለውን ተማሪ የትራንስፖርት ኮስት በሚያደርገው መልኩ እንዴት ነው የምንሄድበት የሚለውን ነገር ይሄን ሁሉ አብረን የህግ ክፍተት ነው እሱን እያየን ያለ ነው። እሱ ብቻ አይደለም፣ ሌላም አካባቢ እንደዚሁ እንዲሰረዝ ተደርጎ እዛ አካባቢ ያ ፕሮጀክት ያ ፕሮግራም ባለመኖሩ እንዲህ አይነት ችግሮች አሁን ያየንበት ሁኔታ ነው ያለ። ይሄንን ህግ ክፍተት በሚገባ በምንመራበት መልኩ እያየነው ነው ያለ ነው። እንዴት እንሄዳለን? የአፈጻጸም መመሪያዎችን እያዘጋጀን ያለ ነው። አንድ ተቋም የእውቅና ፈቃድ ሲያገኝ እናንተ ኤጀንሲው መረጃዎችን ትመረምራላችሁ፣ ተወስናላችሁ። ከዛ በኋላ እነዛ መረጃዎች ታይተው የእውቅና ፈቃድ የሚሰጠው አካል ይሰጠዋል። ይሄን ምን ያህል ውጤታማ አድርጋችሁ ነው የምትሰሩት? ምን ያህል አስተማማኝ ነው የምትመረምሩበትና መረጃዎችን የምትወስኑበት አግባብ? እንግዲህ መረጃዎችን የምንመረምርበት አግባብ በእኛ እምነት ወተር ታይት ወይንም የመጨረሻ ምንም አይነት ክፍተት የለውም ብለን ባንናገር ግን ብዙ ደረጃዎችን አልፎ የሚሄድበት ሁኔታ ነው ያለው። ጥያቄን ግልጽ አድርጌ ለማስቀመጥ በተናጠላውን አንድ ተቋም ላንሳ፣ የዘመን ዲቨሎፕመንት ኤንድ ማኔጅመንት ኢንስቲትዩት። ይሄ ተቋም የግል ከፍተኛ ተቋም በእናንተ በኤጀንሲው በኩል ማስተማር የሚችልበት አቅም እንዳለው በነገራችን ላይ ይሄ ተቋም እንግሊዝ ሀገር ከሚገኘው ካምብሪጅ ኢንተርናሽናል ኮሌጅ ጋር በትብብር የድህረ ምረቃ ስልጠና ሰጣለሁ በሚል የእውቅና ፈቃድ አቀረበ። የእናንተ ኤጀንሲ መረጃዎችን መረመረ፣ ወሰነ፣ ማስተማር እንደሚችል ፈቀደለት። በሂደት እናንተ የመረመራችሁትና ያገኛችሁት መረጃ ግን ትክክል አልነበረም። ስለዚህ ኤጀንሲው የፈቃዱ እንዲሰረዝ ነው የሆነው። ለዚህ ተጠያቂው ማን ነው? መልካም። በሂደት የቀረበው መረጃ ትክክል አይደለም ብዬ አልነሳም። የቀረበው መረጃ ትክክል ነው። እኛ እውቅና ስንሰጥ የቀረበው መረጃ ትክክል ነው። ለምን ትክክል እንደሆነ ለማስረዳት ልሞክር። አንድ ተቋም ከመንግስት ከካምብሪጅ የመጣ ተቋም ከሀገራችን ካለ ተቋም ጋራ በጋራ ለሚሰጣቸው ፕሮግራሞች ያወጣነው መመሪያ አለ። ያ መመሪያ ክሮስ ቦርደር ኤጁኬሽን ጋይድላይን ይላል፣ ወይም ደግሞ ድንበር ዘለል የሆኑ የትምህርት አሰጣጥና የእውቅና አሰጣጥ መመሪያ ማለት ነው። እዛ መመሪያ ላይ አንዱና ወሳኙ ነገር ካምብሪጅ ላይ የሚሰጠው ፕሮግራም በሀገሩ የኳሊቲ አሹራንስ ኤጀንሲ ወይንም የጥራት ኤጀንሲ የተረጋገጠ ስለመሆኑ ይጠይቃል። ይሄንን ተቋም በመጠየቅበት ጊዜ ከብሪቲሽ ካውንስል ስም መጥቀስ አያስፈልግም። ይሄ ፕሮግራም በሀገራችን ውስጥ በዩኬ ውስጥ በማስተርስ ፕሮግራም ሊሰጥ የሚችል በእውቅና ደረጃ ላይ ያለ ተቋም ነው የሚል በማህተም የተረጋገጠ ደብዳቤ አግኝተናል። ስለዚህ ያክተሽኑ ጥያቄ ይሄ ተቋም አልፎታል። ይሄን ካረግን በኋላ ቅድም እንዳልከው በመናረገው ክትትል መሰረት ይሄ ብሪቲሽ ካውንስል እንግዲህ በዩኬ
ትልቅ ድርጅት ነው የሚሰጠውንም ደግሞ መረጃ አመኔታ እንዳለው አምነን ተነስተናል እዛ ላይ ስህተት መሆኑ የተረዳነው ነገር ይሄ ነው መግባባት ያለብን አሁን እዚህ ላይ ነው አዎ መጀመሪያ እናንተ ባላችሁ መረጃ ይሄ የካምብሪጅ ኢንተርናሽናል ኮሌጅ የዘመን ዲቨሎፕመንት ከካምብሪጅ ኢንተርናሽናል ኮሌጅ ጋር በትብብር ስልጠና ለመስጠት ያኛው ውጭ ሀገር ያለው ተቋም ሀገሩ ባለው ፈቃድ በሚሰጥ አካል እውቅና የተሰጠው መሆኑን ማረጋገጥ የመጀመሪያው ስራ ነው ትክክል ይሄን ለማረጋገጥ የጠየቃችሁት ኢትዮጵያ ውስጥ ያለውን የብሪቲሽ ካውንስል ነው ትክክል ይሄን መጠየቃችሁ የሚመለከተውን አካል ተገቢውን አካል መረጃ ባለመጠየቃችሁ የእናንተ ስህተት እዚህ ላይ ነው ምንም ጥያቄ የለውም እኛም የተማርንበት ነገር ይሄው ነው የተሰጠን መረጃ እንግዲህ አሁን ማየት ያለብን ነገር ከማመን ተነስተናል የትረስት ወርዝ የሆነ ስራ ስለሆነ በትክክል የተጻፈው ነገር በኤምኤ በቢኤ ደረጃ ሊሰጥ የሚችል ተቋም ነው ተብሎ ነው በብሪቲሽ ካውንስል የተሰጠን ይሄን አሁን ቅድም አንተ እንዳልከው ከኳሊቲ አሹራንስ ኤጀንሲ ዩኬ ውስጥ ወይም ደግሞ ያንን በሚሰጥ አካል ውስጥ መጠየቅ ነበረበት ነው ያንን አላደረግንም ባለሀብቱ መጨረሻ ላይ ጠፍቷል አሁን የዚህ ተቋም እኔ ግን እናንተ ሚናችሁ ነው በአግባቡም ተወጣጣችኋል ተጠያቂነት እንዲኖርበትም ሰርታችኋል የሚል እምነት የለኝም ለምንድን ነው እንደዛ ምለው ለምሳሌ ለተቋሙ ደብዳቤ የጻፋችሁት ስልጠና እንዳይሰጥ እንዲያቆም የውቅና ፈቃድ እንዲሳካ ቀረበ በኋላ ተሳሳ 1 ቀን 2005 ነው ከዚህ ጀምሮ እንዲያቆም ደብዳቤ ጽፋችሁለታል ካቆመ በኋላ ተማሪዎቹን ወደ ሌላ ተቋም ማዛወር አለበት ይታወቃል ይሄ አዋጁም የሚያስቀምጠው ነው የካቲት 5 2005 ጠይቃችኋል እንዲያዛውር ተማሪዎቹን በሌላ ደብዳቤ ግንቦት 28 ቀን 2005 አሁንም ጠይቃችኋል ባለሀብቱ እንዲጠፋ አሁን ከየካቲት 2000 ታሳስ 1 ላይ የተዘጋ ተቋም ግንቦት 28 ድረስ ደብዳቤ ተጻጻፋላችሁ የካቲት 5ን ተጽፋላችሁ ይሄን ያህል ረጅም የጊዜ ክፍተት በመስጠታችሁ ባለሀብቱ እንዲጠፋ እኔ ሁኔታዎች አመቻችታችሁለታል የሚል እምነት አለ እኔ ደግሞ አላማቻችንም ነው የምለው በመጀመሪያ ደረጃ ታሳስ 5 ወደዛ አይነት ጽሁፍ ደረጃ ለመድረስ ብዙ ስራዎችን ሰርተናል አንተ ያወሰድከው ከተቋሙ ጋር የተጻጻፍነው እንጂ የሀገሪቱ ሀብት የተማሪው ሀብት የከፈለው ሀብት ችግር ውስጥ እንዳይገባ ለሚመለከታቸው መወሰድ ስለሚገባው እርምጃ ሁሉ የጻፍነው ደብዳቤ በዛው ውስጥ ብናየው ምክንያቱም ማድረግ ምን ይችላል ያን ስለሆነ ማለት ነው አሁን ይሄ ተቋም እኮ አጭበርብሯል ሀገርን አጭበርብሯል ህዝብን አጭበርብሯል ተማሪዎችን አጭበርብሯል ስለዚህ ያጭበረበረ ተቋም ባልሆነ መረጃ ላይ መረጃ የሰጠ ተቋም የካቲት 5 ላይ አዛውር ግንቦት 28 ላይ አዛውር እያሉ መለመን ተገቢ አይመስለኝም ይሄን ተቋም ወደ ህግ ፊት በአስቸኳይና በአፋጣኝ ማቅረብ ነበረባችሁ በተቻለ ትክክል ነው በወቅቱ የህግ ክፍል አልነበረንም የህግ ክፍል ስላልነበረን ግለሰቡን ለመክሰስም የሞከርንበት ሁኔታ አለ ደብዳቤዎችን ለምሳሌ አቃቢ ህግ መክሰስ አትችሉም ያለበትን ሁኔታ አለ በነገራችን ላይ ለምን ሲባል በሰጣችሁት ፈቃድ ጀመረ አቁም ስትሉት አቆመ መክሰስ አትችሉም ተብለን የተመለስንበት ደብዳቤዎች አሉ ከቦታ እየቀየረ የህግ ክፍላችን እንደውም ከዛ በኋላ ነው ለቃ ሄደችው አንድ ሴት የህግ ክፍል ነበረችን በኋላ ደግሞ ይሄኛው አዲስ የመጣ ነው በመሃል የህግ ክፍላ ስለለቀች ክፍተት ተፈጠረ ለመክሰስ ሄደን እንዳይወጣ ለማድረግ ሌላው አካል እርምጃ ሊወስድ ስላልቻለ የኛ የመክሰስ ሁሉ እንትን አድርገን መክሰሳችሁን የተባለበት ሁኔታ አለ ተማሪዎቹ በተገለጸ ሁኔታ ትምህርታቸውን ሳይቀጥሉ ቀርተዋል ወደ ሌላ ተቋም ተዛውረው እንዲማሩ ያደረጋችሁ ጥረትና አሁን ያሉበት ወቅታዊ ሁኔታ እንዴት ነው የምታዩት ማረግ ምን ይችላል ቅድም እንዳልኩት ያረግነው ነገር ምንድነው በሊስት ከፋይል ጋራ እነኚህ ተማሪዎች እዛ እንዲሄዱ አድርገናል የት በምርጫቸው የሚሄዱበት ተቋም ልከናል ስለዚህ እነኛን ተቋማት ስለመከታተላቸው እነኚህን ሬጂስተር አድርጋችሁ ከዛ የመጡ ተቋማቶች ተማሪዎችን ሬጂስተር አድርጋችሁ ስለማስተማራችሁና ስለማስጨረሳችሁ ፉል የሆነ ኢንፎርሜሽን ላኩልን ብለናል እስካሁን የተላከልን ነገር እኔ አላኩም ያንን ተከታትለን ደግሞ የአፈጻጸሙን የመከታተል ሁኔታ የኛ ጉዳይ ነው ያንን እንሰራበት ሁኔታ ነው የሚኖር በአዋጅ 652 አንቀጽ 74 ንዑስ አንቀጽ 1 መሰረት ደረጃውን ለማሳደግ ወይም ለመለወጥ የሚፈልግ ማንኛውም ተቋም ከሚኒስትሩ እውቅና ማግኘት አለበት
እናንተም ደግሞ መመርመር አለባችሁ። በራሳቸው ፈቃድ ይሄን በሚጻረር መልኩ በራሳቸው ፈቃድ እውቅና ሳይኖራቸው ከአንዳንድ ተቋማት የደረጃ ስያሜያቸውን ያሳደጉ አሉ። ይሄን እንዴት ነው የምትገነዘቡት? መልካም። የዚህ የደረጃ ስያሜ በአዋጅ 351 1995 ግልጽነት ይጎለው ነበር። ሚለው ምንድነው? አዋጁ ላይ የተቋሙን ስም ባለሀብቱ ያወጣል ይል ነበር። ስለዚህ ያደረግነው ነገር ምንድነው? ማውጣት ይችላል። ጣና አባይ የሚለውን ነገር ከደረጃው ስያሜ ፊት ያለውን ስም ማውጣት ይችላል። ዝርዝር መመሪያ ያልተዘጋጀለት የነበረው ነገር ግን ምንድነው? ኮሌጅ ለመሆን አንኳር የሆኑ ነገሮች አዋጁ ላይ ቢቀመጡ ያፈጻጸም ዝርዝር መመሪያ ግን አልነበረው። ስለዚህ ምንድነው ኤጀንሲው ያደረገው? አንድ ዩኒቨርሲቲ ለመሆን አዋጁ ላይ ያሉ 650 ላይ ያሉትም እዛም ያሉትን ነገሮች ወስዶ ዝርዝር መሟላትና ተቋማቶቹ ለዛ ስያሜ ማቅረብ ያለባቸውን ስራ ሰርተናል። ስለዚህ አሁን ሁለት ነገር ነው የሆነው። ይሄ መመሪያ ከመዘጋጀቱ በፊት ተቋማቶቹ ስያሜ ይዘው የገቡበት ሁኔታ አለ። ያን ስያሜ በሚያመጡበት ጊዜ አልጠራህም ማንልበት ደረጃ ነበር የነበረው። ምክንያቱም መልስ መመለስ ነበረብንና ለተቋሙ ላቀረበው ጥያቄ መልስ መመለስ ነበረብንና። ስለዚህ ምንድነው የተግባባነው? ከተቋማቶችም ጋር ይሄንን በተለያዩ መድረኮች ተነጋግረናል። ይሄ ያወጣው ስም ሰልፍ ዲክሌርድ ስም ነው ወይንም አንተ ያወጣው ስም እንጂ በተቀመጠ ዝርዝር መመሪያ የሚያስፈልጉ መረጃዎች ቀርበው ባለሙያዎች አይተውት በኤጀንሲ በኩል ተመርምሮ የውሳኔ ሐሳብ ለትምህርት ሚኒስቴር ቀርቦ የሰጠው ስያሜ አይደለም። ነገር ግን የቀረቡ ጥያቄዎችን እየመለሰ መሄድ ስላለበት ሌላም አማራጭ ስላለበት ያንን ስያሜ እየተቀበልን ይሄንበት ሁኔታ ነው ያለው። በተሳሳተ ስያሜ የሚሰጥ መረጃ ተቀባይነት የለውም። ትክክል። ስለዚህ አንድም ወር ሁለትም ወር አንድም ቀን ሁለትም ቀን የምታስታምመው ችግር አይደለም። በሂደት እየፈታው ትሄዳለህ ይያልክ የምታየውና የምታሰብ ችግር አይደለም። ስለዚህ እናንተ እንደ ተቋም በዚህ ደረጃ ያለን ችግር በምን ሁኔታ አይታችሁት ነው የማይገባቸውን ስም ይዘው ሲቀጥሉ እያስታመማችሁ ያዛችኋቸው? እርምጃ መውሰድ ነበረባችሁ አለባችሁ ነው እያልኩ ያለው። ገባኝ። ግን እንበል ለምሳሌ እንደኛ ተቋማቶች ለ9 ለ10 አመት ቀጥለዋል። በዚህ ቅድም እንዳልኩትኝ መጀመሪያ መሆን ያለበት ስርዓቱን ገንብተህ በዛ ስራ ውስጥ አልፈህ ስያሜውን እንዲያገኙ ማድረግ ነው። ይሄ ግን ከአዋጁ መሰረታዊ መመሪያ ተነስተን ዝርዝር መመሪያ ወጣ አሁን ቅርብ ጊዜ ነው እያልኩ ነው ያለው። ለሁሉም የግል ከፍተኛ ትምህርት ተቋማት በ9ኛው ወር 2003 ዓመተ ምህረት ይሄን ደብዳቤ ጽፋችሁ ነበር። ይሄ ደብዳቤ ለሁሉም የግል የከፍተኛ ትምህርት ተቋማት በያሉበት የተቋም ደረጃና ስያሜ ለውጥን ይመለከታል ይላል። በዚህ ደብዳቤ ተቋማት ሊሰጣቸው ከሚገባ ስያሜ ውጭ መጠቀም እንደሌለባቸው ትክክል እንዳልሆነ አሳስባችኋል። 2003 ላይ ይሄን ደብዳቤ ጻፋችሁት። በተመሳሳይ መልኩ ከሁለት ዓመት በኋላም አሁንም ማሳሰቢያ ነው የምትሰጡት። 2 ዓመት 2003 ጻፋችሁ ደብዳቤ አሳሰባችሁ። 2005ም ደግሞ የከፍተኛ ትምህርት ተቋማት የደረጃ ስያሜን ይመለከታል በባሪው ለተዘረዘሩት ብላችሁ በስም ሁሉ አይደንቲፋይ አድርጋችሁ ለይታችኋቸዋል። እያስታመማችኋቸው ነው ማለት ለዚህ ነው። 2003 ለያችኋቸው፣ 2004ም ዝም ተባሉ፣ 2005ም ተመሳሳይ ነው፣ 2006 ፎርዛት ማተርም ቀጥለዋል። ስለዚህ መመሪያው ደግሞ መረጃው ተቀባይነት እንደማይኖረው የሚያሳይ ነው በተሳሳተ እንትን የሚሰጥ። ስለዚህ ከሚያስከትለው ጉዳት አንፃር ማሳሰቢያ እንጂ እርምጃ እየወሰዳችሁ አይደለም። ይሄ ደግሞ በጣም በከፍተኛ ሁኔታ የማስታመም ዝንባሌ ነው የሚታይባችሁ። በእኔ እምነት እንግዲህ አላስታመምንም። ለምን እንደዚህ እንደምን ደግሞ ላስረዳ። ያላስታመምንበት ምክንያት ምንድነው? የደረጃ ስያሜ እንደውቅና ዛሬ ሰጠው ነገር የምታፈርሰው ነገር አይደለም። አንድን ተቋም ዩኒቨርሲቲ ካልክ በተቀመጠ ስታንዳርድ በቀጣይነት ሊሄድ የሚችል ስያሜ ነው ያምናለሁ። አንድ ሁለተኛ ይሄን የጻፍንበት ምክንያት ምንድነው? ይሄን ስያሜ በወጣው መመሪያ መሰረት የሚያስፈልጉ ዶክመንቶችን እንዲያመጡ ጠየቅን። ካላመጡ ምንም ልታረገው ምችል ጠቅላላ እውቅና አሁን የደረስንበትን ደረጃ ልናገርና ይሄን ማታረጉ ከሆነ የእውቅና ጥያቄያችሁንም አናቅም ተቋሙም አናቁም ወደሚል ደረጃ ደርሰናል አሁን በርግጥ። ስለዚህ የቆየበት ዋና ምክንያት ምንድነው? በተቀመጠው ስታንዳርድ መሰረት አግባብነት ያለው ኤቪደንስ
ተቋም ሊያቀርብልን ካልቻለ መመዘን አንችልም። መመዘን ስለማንችል ተነስቼ ደግሞ ይሄ አይገባም እንዳለ ለምን ነው ማይገባኝ? መች ዶክመንቴን አመጣህ? መች በዚህ ስርዓት ውስጥ ተመዘንኩ? መች ሪፖርት ተጻፈ? ለመመዘን እናንተ አሁን የገጠማችሁ ችግር ምንድነው? ተቋማቱ መዘን አመጡ ካላመጡ እኮ ግልጽ ምላሽ ነው። ለንመዝናችሁ ስምን መረጃ አታመጡም። አዎ መረጃ ማምጣት አለባችሁ ለመመዘን። ሳትመዝነኝ ስሜን ለውጣሃል የሚል ጥያቄ ደግሞ ከዛ ጋር ተያይዞ ሊመጣ ይገባል ብያለሁ። ምክንያቱም አላመጡማ። ስለዚህ እንዴት ያያችሁ? ስለዚህ ያደረገው ነገር አሁን ምንድነው? ኦልሞስት ከአመት ወዲህ ያላችሁን የውቅና ጥያቄ አናይም ወደሚል ነገር አሁን ሲሪየስሊ የገባንበት። ምናልባት አሁን እኔ እዚህ የሚያመላክተኝ ተቋማትን መቆጣጠር አልቻላችሁም ማለት ነው። ከእናንተ አቅም በላይ ሆኗል ማለት ነው። ምን ማለት ነው? እንግዲህ አንድም እሱ ነው። ምክንያቱም ውስን የሰው ኃይል ነው ያለ። እስካሁን ድረስ በደም ከተቋቋመ በኋላ ወደ 40 ኤክስፐርቶች ይኖራሉ ብለን ነው እየገባን ያለን። ቀጥረን እንኳን ያልጨረሰው ምናልባት አሁን ከሰው ኃይል ጋር ያገናኙት አምጡ ስንላቸው ስለማያመጡ ነው። አላመጡም። ስለዚህ የእነሱ ቢተኝነት ነው እንጂ እናንተ የሰው ኃይል እጥረት አይደለም። ሁለቱም ይሄዳል። ቢመጣም ደግሞ አሁን ለምሳሌ ልንገርህ ወደ 15 የሆኑ ተቋማትን የስም ስያሜ ለማጽደቅ እስካሁን ድረስ አንድ ተቋም ቅድም እንደነገርኩ የስታፍን ፕሮፋይል ሊያቀርብልን አልቻለም። ሌላውን ሂደንበት ማለት ነው። ያንን በሌለ ሁኔታ ደግሞ ስያሜን ልሰጧቸው የደረጃ ስያሜ አሰጣጥ መመሪያው የተፈጻሚነት ጊዜ ተብሎ የተጠቀሰ ጊዜ ገደብ አለው። የመነሻ ጊዜ አለው። ከዚህ ጊዜ ጀምሮ ብለናል። አዎ ከዛ ጊዜ ጀምሮ ተግባራዊ ያደረጋችሁት አይደለም ማለት እኮ ነው። ያው ማድረግ ያለብን ነገር ሌላ ደግሞ ገልብጠን ማየት ያለብን ነገር ምንድነው? ይህ ተቋም ወይ ተማሪ የሚያነሳው ነገር ይኖራል። ለምሳሌ ይሄንን ስርዓት የመዘርጋት ሁኔታ የኔ ጉዳይ አይደለም ብሎ ያነሳላል። ትክክልም ነው። ስለውነት እየተነጋገርን ነው መሄድ ያለብን። ትክክልም ነው። ስለዚህ ይሄን ተቋም ኮሌጅ ነው ልልህ ምፈልገውና በዚህ ስያሜ አልጠራህም ለማለት ምን ሳላሟላ በዚህ ሂደት ውስጥ ምን ሳላሟላ ቀርቼ የሚል ጥያቄ ሊያነሳ ይችላል። ስለዚህ እኛ ደግሞ እንደ ሄርካ የምንወስደው ውሳኔ ሁሉ በመረጃ ላይ ፎከስድ የሆነ በስርዓቱ ሄዶ ተገምግሞ በተቀመጠ ነገር ነው መሄድ ያለብን። ይሄንን አላረግንም ያ ክፍተት ነው ሊወሰድ ይችላል። ይሄ ችግር አሁን መቼ ልባት ያገኛል ብለን በቀጣይ እንሰብ። መልካም እንግዲህ አሁን ቅድም እንዳልኩ በሁለት አግባብ ነው ያለነው። አንደኛ በእጃችን ያሉት አጠቃላይ የስያሜ ጥያቄዎች በአጭር ጊዜ ውስጥ ያልቃሉ። እንበል በሳምንት በሁለት ሳምንት ጊዜ ውስጥ ያልቃሉ። መጻፍ ነው የቀራቸው። ግን እዚህ ላይ ማሰብ ያለብን ለምሳሌ አንድ ነገር ላንሳ። ነገሩ ውስብስብ የሆነ ነገር መሆኑ እንዲቀላል አይነት እንደመናገር እንደማይቀር ለምሳሌ አንድ ተቋም ዩኒቨርሲቲ ኮሌጅ ብሎ ስያሜ ጠየቀ። ይሄ ሁሉ ሂደት ከሄድን በኋላ ዩኒቨርሲቲ ኮሌጅን አያሟላ እንበል። ስለዚህ አያሟላም ብለን ምንድነው የምንለው? የሚቀጥለውን ደረጃ ስለማሟላቱ ደግሞ እንደገና ስራ መስራት አለበት አይደለም እንዴ? ዩኒቨርሲቲ ኮሌጅ ካላሟላ ኮሌጅ ላይ ሊያሟላ የሚገባውን ነገር የቀረቡ ዶክመንቶችን ደግሞ ታሊ አድርጎ ዋጋ ሰጥቶ ለዛ መሰራት መቻል አለበት። ስለዚህ በሳምንት በሁለት ሳምንት ጊዜ ውስጥ ያልቃል ብዬ ገምታለሁ። ሌላ ሁለተኛ የምንወስደው ሜጀር አዲስ የሚገቡ ተቋማቶችን በምንም ይሁን በምንም በአነስተኛው የስያሜ ደረጃ እንዲገቡ የምናደርግበት ሁኔታ ነው ያለው። ስለዚህ ሶስተኛ የምንወስደው ደግሞ እስካሁን ድረስ መረጃ ያልሰጡ ተቋማቶች ራሳቸው ባወጡት ስም የሚጠሩበት ጊዜ ያከተመ መሆኑንና የውቅና ጥያቄያቸውን አገልግሎት እንደማንሰጥ አድርገን እነሱን አስገድደን ወደዚህ የሚወጡበትን መንገድ ሶስቱ ነገሮች በመስራት ነገሩን ልባት ያገኛሉ ያምናል። የከፍተኛ ትምህርት አዋጅ ተፈጻሚ የሚሆነው ኢትዮጵያ ውስጥ በሚንቀሳቀሱ ማንኛውም ተቋም ላይ ነው። ነገር ግን በሃይማኖት ጥላ ስር የሚወድቁ ዓላማውና የትምህርት ስርዓቱ ሃይማኖት ነክ በሆነ ተቋም ላይ እንደማይፈጸም ይገልጻል። ከዚህ በተጻራሪ በሃይማኖት ተቋም ሽፋን ልንለው እንችላለን ያሉ ነገር ግን የሚያስተምሩት ትምህርት አካዳሚክ ወይ ከሃይማኖት ትምህርት ዓላማና ግንኙነት የሌለው ከሃይማኖት ትምህርት ዓላማና ስርዓት ጋር ግንኙነት የሌለው አለ። እነዚህ ላይ ምንድነው የምታደርጉት ነገር? ይሄ የትምህርት ፖሊሲው በግልጽ ያስቀመጠው ነው። የኛ ሀገር ትምህርት ሴኩላር ነው። ከፖለቲካ ከዘር ከሃይማኖት የነጻ ነው።
ቅድም እንዳልኩ ፋውንዴሽን ፎር አካዳሚክ ኤክሰለንስ ይመጣ ያስቀመጥንለት የመጀመሪያውን ሲጀምር ያስቀመጥንለት ዳይሬክሽን ይሄ ነው። አይ እኔ የክርስቲያን ማኔጅመንት የለም የሙስሊም ማኔጅመንት የለም 4 ነጥብ። ስለዚህ ሴኩላር ስለሆነ ይሄ አይነት ትምህርት ሊከፈት አይችልም፣ አገልግሎት መስጠት አንችልም ነው ያልነው። ከዛ በመቀጠል ምንድነው ካሪኩለሙን ያየንበት ሁኔታ አለ። ካሪኩለሙን ስናይ አንድ የክርስቲያን ቸርች ማኔጅመንት ብቻ እንጂ ሌላኛው እንደማንኛውም ማስተርስ ፕሮግራም የሚሰጡ ኮርሶች ያሉበት ሁኔታ ነው ያለው። ነገር ግን ይሄ ተቋም ከካሊፎርኒያ ካለ አንድ አካል ጋራ ይሄንን ስራ የሰራበት ሁኔታ አለ። ይሄንን አቅጣጫ ሰጠን ግን በተለያየ መልክ እየመዘገበ መሆኑን የተረዳንበት ሁኔታ ነበር። ስለዚህ ማድረግ የነበረብን ይሄ ተቋም በከፍተኛ ትምህርት አግባብነትና ጥራት ኤጀንሲ እውቅና የሌለው ተቋም ስለሆነ አመልክቶም እውቅና የሰጠነው ስላልሆነ ማንም ዜጋ እንዳይመዘገብ በጋዜጣ በሬዲዮ በቴሌቪዥን አስነጋ። ለክልል መስተዳድሮችም ጻፍን። ይሄ ተቋምም ጠቅላላ ስራውን እንዲያቆምም ደግሞ ለላፍቶ ፖሊስ ጻፍን። ይሄ ተቋም ግን የቀጠለበት ሁኔታ ነው። አዋጅ 652/2001 በማይተገብር ተቋም ላይ ወይ አካል ላይ የፍትሐ ብሔርና የወንጀል ተጠያቂ እንደሚሆን አዋጁ ያሳያል በግልጽ። ይሄን ተቋም አሁን የፍትሐ ብሔርና የወንጀል ተጠያቂ ማድረግ አይቻልም። ትልቁ ነገር ምንድነው ከተቋሙ ባለሀብቶችም ጋር መጠን በምንነጋገርበት ጊዜ እናሰለጥናቸው ለሃይማኖት ተቋማቶች አገልግሎት ለመስጠት ነው አሉ። ያ መብታቸው ነው። እናሰለጥነው ለሃይማኖት ተቋማቶች አገልግሎት ለመስጠት ነው። አሁን እኮ ከአዋጁ በግልጽ መነሻ ነጥብ አለ። አላማውና የትምህርት ስርዓቱ ሃይማኖት ነክ ካልሆነ ክሊርሊ ሃይማኖታዊ ባልሆነ የትምህርት ዘርፍ የማስተርስ ዲግሪ እየሰጡ ነው ያሉት። በተጨባጭም እናንተ ድረስ ደግሞ የተሰጡት የማስረጃ የትምህርት ማስረጃ እንዲረጋግጥላቸው የመጡ ተማሪዎችም አሉ ሰልጣኝ ባለሙያዎች። ስለዚህ እንደዚህ የሆነ በሆነበት ሁኔታ ይሄ ማስቆም ለምን ደግሞ አይቻልም? እኛ ቅድም እንዳልኩ መውሰድ የሚገባንን እርምጃ ወስደናል ብያለሁ። ከወሰድናቸው እርምጃዎች ውስጥ አንዱ ህገወጥ ነው ፖሊስ እንዲያቆሙ ጽፈናል ብያለሁ። ለክልል መስተዳድር ጽፈናል። ፐብሊኩ እንዲያውቀው አድርገናል። አሁን የቀረው ነገር ምንድነው? አሁን አንተ እንዳነሳው የህግ ክፍላችን ትንሽ ጋፕ መፈጠሩ ነው እንጂ በፍትሐ ብሔር የመጠየቁ ነገር መጠየቅ የሚቻልበትን ነገር የህግ ክፍሉን አሁን ይዞት እንዲሄድ ማድረግ እንችላለንና እሱ ነው የቀረን እንጂ እኛ በአግባቡ ማድረግ የሚገባንን እርምጃ ወስደናል ብዬ ነው ማለት። ምናልባት ከዚሁ ጋር ተያይዞ ዘኢትዮጵያን ግራጁዌት ስኩል ኦፍ ቲዮሎጂ አሁንም ኤገስት የሚባል ሌላም ተቋም አለ። ይሄም ተቋም ከሃይማኖት ነክ ከሆኑ ትምህርቶች ውጭ ሌሎች ኮርሶችን የሚሰጥበት ሌሎች የትምህርት መስኮችን የሚያስተምርበት ሁኔታም አለ። ይሄንስ ተቋም አይታችሁታል? ይሄን ተቋም እስከ ስልኩ ሁሉ ይዘናል እየሰጠ እንደሆነ መረጃውን ቅርብ ጊዜ ነው የደረሰን። ስለዚህ ምን አላማ ይዞ እንደገባ ከዚህ በኋላ ነው የምንሄደው። ሪሰንትሊ ነው የደረሰን ነው ይዤዋለሁኝ። ስለዚህ ምን አላማ ይዞ ለምን ፐርፐስ እንደሚያሰለጥን መረጃውን በቅርብ ጊዜ ነው የደረሰን። ያን ተከታትለን እንግዲህ የምንወስደው እርምጃ ደግሞ በሚወጡ ጋዜጣ ላይ በመናወጣቸው ሊስት ውስጥ መረጃውን በሚገባ ካየን በኋላ የምንወስደው እርምጃ በዛ ላይ ህዝቡን ከመጠበቅ አንፃር የምንወስደው እርምጃ በዛ ላይ በጋዜጣ ላይ በመጣው ላይ የሚካተት ይሆናል። ተቋማት ጥራታቸውን የተረጋገጠ እንዲሆን የተቋማት የጥራት ኦዲት ይከናወናል። በመንግስትም በግልም እናንተ የከፍተኛ የትምህርት አግባብነትና ጥራት ኤጀንሲ በሁለቱም በመንግስትም በግልም የዚህን የጥራት ኦዲት ታካሂዳላችሁ። እስካሁን ምን ያህል ተቋማት ላይ አድርጋችኋል? ውጤቱስ ምን ይመስላል የሚለው? መልካም፣ ይሄ በጣም ጥሩ ጥያቄ ነው። እስካሁን በተለይ በዚህ በተቋማዊ የጥራት ኦዲት ላይ 50 የመንግስትና የግል ከፍተኛ ተቋማቶችን አድርገናል። የመጀመሪያው ትውልድ ወይንም ጄነሬሽን ምንለው 9ኙን አዲስ አበባ ዩኒቨርሲቲን ጨምሮ እነ መቀሌና ሐዋሳን ጅማንና አርባ ምንጭን ጨምሮ ከዛ በኋላ ደግሞ የተቋቋሙትን 10 ከዛ በኋላ 13ቱም ያደረግናቸው ተቋማቶች አሉ። አሁን 14 ኢንስቲትዩሽናል ኳሊቲ ኦዲት ሪፖርቶች እየተጻፉ ነው። በአጠቃላይ ወደ 64 ተቋማቶችን አድርገናል። አሁን ችግሩ እዚህ ላይ የሚመጣው ብዙዎቹ ተቋማት በመጀመሪያ ደረጃ ይሄንን ሪፖርት ከያዙ በኋላ በጥንካሬያቸው ጠንክረው እንዲገፉ
በድክመታቸው ደግሞ ድክመታቸውን ቁጭ አድርገው መቼ በማን በምን ፍጥነት በምን ሁኔታ የሚቀጥለው የኢንስቲትዩሽናል ኳሊቲ ኦዲት ወይ ደግሞ የጥራት ኦዲት ከመደረጉ በፊት መውሰድ ያለባቸውን ጠይቀን ያሰጡበት ሁኔታ አለ። እሱም ብቻ አይደለም ሪኮሜንዴሽኖችን በሚገባ ለቅመው ከገቡበት ችግር ውስጥ ሊወጡ የሚችሉበትን ስራ ያልተሰራበት ሁኔታ አለ። የምትሰጡትን የማሻሻያ ሐሳብ በአብዛኛው ያለ መቀበል አዝማሚያ የሚታዩ በመንግስት ነው በግል ነው? ችግሩ እንዴት ነው የምታዩት? ችግሩ በሁለት መልኩ ነው ማያው ችግሩን። አንደኛ የመንግስት ከፍተኛ ትምህርት ተቋማቶች ራሱ በአዋጅ ነው የተቋቋሙ። እዛ አዋጅ ላይና ደንብ ላይ በትክክል የተቀመጠ ነገር ምንድነው? ያ ኤክስ ዩኒቨርሲቲ ፕሮግራሞችን የመክፈት መብትና ስልጣን ተሰጥቶታል። ስለዚህ ኤጀንሲው ጋር ክሬዲት ዳርገኝ ብሎ ሊመጣ የሚችልበት ሁኔታ የለም። እዛ ላይ ነው እንግዲህ አሁን ጨዋታ ከታመነበት መሰራት ያለበት። ፕሮግራሞች መክፈት ይችላል፣ ዲግሪ አዋርድ መስጠት ይችላል። ስለዚህ ይሄንን አገባብ ስላለ በግልጽ አሁን እናንተ ከተቋማቱ እየገጠማችሁ ያለው ችግር ምንድነው? የምትሰጡትን የማሻሻያ ሐሳብ አይተገብሩ የመንግስቶቹ ወይ ለመተግበር ያላቸው ተነሳሽነት ዝቅተኛ ነው ምንድነው የምትሉ? እንግዲህ ምን ነው አንደኛ የህግ ክፍተት ስላለ ምን ተያየቅበት ፎረም አልተፈጠረም። አንድ ይሄ ነው። ሁለተኛ እውነት ለመናገር ይሄ የሰጠናቸውን ሪፖርት አይተው የኳሊቲ ኢንሃንስመንት ፕላን የሰጡንም በዛ መሰረት ለማሻሻልም የሞከሩ ተቋማቶች አሉ፣ ያልሞከሩም ተቋማቶች አሉ። ይሄ በግሉም በመንግስቱም የሚሰራ ነው። ቀደም ሲል የተነሱትንም ሐሳቦች መነሻ በማድረግ በአጠቃላይ የከፍተኛ ትምህርት ዘርፉ በተለይም የሰለጠነ የሰው ኃይል ለኢኮኖሚ በመመገብ ከግብርና መር ወደ ኢንዱስትሪ መር ለሚደረገው ሽግግር ወሳኝ ሚና ስለሚጫወት በእውቀትና በክሎት የበለጸገ ዜጋ በማፍራት የትምህርት ተቋማት በተለይ የከፍተኛ የትምህርት ተቋማት ወደፊት ሚናቸውን በከፍተኛ ሁኔታ መወጣት እንዳለባቸው ይታወቃል። ከዚህ ጋር ተያይዞ እናንተ ምን ስራዎችን ወደፊት ተሰራላችሁ በግልም በመንግስትም ብለን እንጠብቅ? በአጠቃላይ የሀገሪቱን የትምህርት አግባብነትና ጥራት ለመጠበቅ በሚያስችል መልኩ አንድ ስትራቴጂክ ዶክመንት አዘጋጅተናል። ሪቫይታላይዜሽን ኦፍ ዘ ኳሊቲ አሹራንስ ሲስተም ኢን ኢትዮጵያ ብለን እዛ ውስጥ እንግዲህ አዋጁ ውስጥ ሊታዩ ይገባል ብለን ለካውንስል ኦፍ ሚኒስተርስ ሊቀርብ የሚችል ወደ 7 የፖሊሲ ስቴትመንቶችን አስቀምጠናል። እንደ ለማንሳት ያህል የጥራትና አግባብነት ጥያቄ በዚህ ጥሩ በዛ መጥፎ የሚባልበት የለም። ዳይኮቶሚ መኖር የለበትም። በግልም በመንግስትም እኩል መታየት አለበት። የመንግስቶችም ለምሳሌ በአክሬዲቴሽን ፕሮግራም ያለፉ መሄድ እንዳለባቸው። ሁለተኛ እያንዳንዱ ተቋም ሄርካ የሚያወጣቸውን የጥራት ሪፖርቶች የሚሰጡ ሪኮሜንዴሽኖች በአግባቡ መፈጸሙን ቼክ እየተደረገ ለፈጸመ አስፈላጊው ድጋፍ የሚሰጥበትን ላልፈጸመ ደግሞ ድጋፉ የሚነፈግበትን ሌላው የህግ ክፍተቶች ነው። ቅድም ያልከው እዚህ አዋጅ ውስጥ እንዲህ አይነት ተቋም ከህግ ወጥ በሆነ መልኩ የህዝብን ገንዘብ ይዞ ሲሄድ የሆነ የኢንሹራንስ ቦንድ ሊኖረው አይገባም ሁሉ ሊያሰብነን ያለ ያ ማለት ነው። አንድ ፕሮግራም እውቅና ሰጠው አንድ ተቋም ለአንድ ፕሮግራም ወይም ሁለት ፕሮግራሞች እውቅና ሰጠው በሚገባበት ጊዜ እንዲህ አይነት ሁኔታዎች በሚፈጠሩበት ጊዜ የተማሩ መጉላላትና የሀብት መባከል ልንቋቋመው በምንችልበት መልኩ የተወሰነ አማውንት ኦፍ መኒ ማይንቀሳቀስ ገንዘብ ሊያስቀምጥ የሚችልበትን እንዲህ አይነት ተግባራዊ የሆኑ ነገሮችን ከህግ ክፍተት እየለየን አሁን እየሰራን ነው። እንግዲህ ሲጸድቅ አይ ቲንክ ጠንካራ የሆነ እንዲህ አይነት ችግሮችን ይፈታሉ ብዬ አስባለሁ። የተከበራችሁ ተመልካቾቻችን የዛሬው የፊት ለፊት ፕሮግራማችን የተከታተላችሁትን ይመስል ነበር። ዶክተር ተስፋዬ ተሾመ የከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ዋና ዳይሬክተር እዚህ ስቱዲዮ ድረስ መጥተው ለጥያቄዎቻችን ምላሽና ማብራሪያ ስለሰጡን በድጋሚ አመሰግናለሁ። እኔም አመሰግናለሁ።